ዛሬ እንግዲህ በኢትዮጵያ ኮንተንት ክሬተሮች ታሪክ የመጀመሪያውን ሰው የ10 ዓመት ጎልደን ቪዛ የተሰጠውንም አቤል ብርሃኑን አገኘዋለሁ። ኑ አብራችሁኝ። በዚች ሀገር ላይ ብቸኛውን ማለትም ከኮንተንት ክሬተሮች የጎልደን ቪዛ ተሸላሚ ሆኖ የኛ የሀገራችን ኩራት ብዙ የምንማርበትም ከአቤል ብርሃኑ ጋር በዱባይ ተገኝቻለሁ። እንኳን ደስ ያለ ልለው ነው። አቤል እንኳን ደስ ያለ። አናግሮ ደስ ያለን። በጣም አመሰግናለሁ። በጣም ኮርተንባል። በጣም አመሰግናለሁ። ቴንክ ዩ በጣም እሺ አባት አቤላ በጣም አሴ ኮንተንት ክሬተርም በጣም ብዙ የምንማርበት ነው። ዛሬም ደግሞ እዚህ ዱባይ ላይ ዩናይትድ አረብ ኤምሬት ላይ አኩርቶናል ማለት ነው። የ10 ዓመት ጎልደን ቪዛውን ተቀብሏል። ሁላችሁም እንኳን ደስ ያለ በሉት። እንኳን ደስ ያለ አቤላ። በጣም ይመችኛል በጣምና ብሩኬ ራሱ ተመቸኛል። አሁን ግን ዋናው ሐሳብ ማለት ነው ይሄን ቪዲዮ እያየው ቲክቶክ ላይ ሰዎች አሁን መልእክቱ ላይ አይደለም ያሉት። እስቲ ኮሜንት እናንብብ። በጣም ደስ የማይል እንትን ነው እና ሰዎቹ ከመልእክቱ በላይ ኮሜንት ላይ አብዛኛው ማለት ነው በቃ ስለ ሰውነት ስለ ቅርጹ ነው እያወሩ ያሉትና በጊዜ ስፖርት ቢጀምር ምናምን አሪፍ ነገር ነው። እንዲህ ነበር ያ ባለፈው ያጣነው ሰማኝ ብለውም እንደዚህ እንትን ነበርና ይወፈረ ነበር በጣም ከመጠን በላይ እንትን እያለ ነበር። ሰዎች ኮሜንት ሲያደርጉ ለአንተ ተጨንቀው ነውና ስፖርት መስራት አለብህ ካሁን ማለት አንዳንዴ እንዲህ አይነት ኮሜንት ምናምን ስናነብ ተናደን ምናምን ለይዘን ምናምን ምንም ማንሰማው ነገር አለና እንደዛ እንዲሆን ብሩኬ ደግሞ አስተዋይ ነው። ይመችኛል እንደሚያስተካክለው ተስፋ